ሰላም ጤና ይስጥልኝ የመድፈኞቹ ታማኝ ደጋፊዎች በአርሰናል ዙሪያ ያሉ እውነተኛ ጥንቃቄ የተሞላባቸውና ትኩስ መረጃዎችን ወደ እናንተ ወደሚያደርሰው ቻናላችን በድጋሚ እንኳን በደህና መጣችሁ። ዛሬ በክለባችን ላይ የተደቀነውን ትልቅ የጉዳት ቀውስና ይህንን ቀውስ ተከትሎ በአርሰናል የዝውውር ክፍል ውስጥ የተንቀሳቀሰ ስላለው እጅግ አስደናቂና ሰበር ዝውውር በጥልቀት እንነጋገራለን። የዘንድሮን የውድድር ዘመን በታላቅ ተስፋ ስንጀምር ከማጋረጃው በስተጀርባ ግን ለአሰልጣኝ ሚካኤል አርቴታ ትልቅ የራስ ምታት የሆነ ድንገተኛ ፈተና ተፈጥሯል። ይህ ፈተና የመከላከል ክፍላችንን አደጋ ላይ የጣለ ቢሆንም አርሰናል ግን በገበያው ላይ ፈጣንና አስደናቂ ምላሽ ለመስጠት የመጨረሻው ምዕራፍ ላይ ደርሷል። በታዋቂው ጋዜጠኛ ፋብሪዞ ሮማኒዮ ሄር ዊ ጎ ለመባል ጥቂት ሰዓታት ብቻ የቀሩትን ይህንን ታላቅ ዝውውር የቪዲዮን ማጀቢያ ምስሎች እያየን እስከ መጨረሻው ድረስ በዝርዝር እንገመግማለን። ሰብስክራይብ ያላደረጋችሁ አሁኑ ሰብስክራይብ በማድረግ አብራችሁን ዝለቁ። ወደ ዋናው ትንተናችን ስንገባ አርሰናል የዘንድሮን የውድድር ዘመን የሚጀምረው ያለ ጥርጥር የቡድናችንን የጀርባ አጥንትና የምሰሶ ተከላካያችን የዊሊያም ሳሊባን አገልግሎት ውጪ መሆኑን ተቀብሎ ነው። ሳሊባ በደረሰበት ከባድ የጀርባ ጉዳት ምክንያት ቀዶ ጥገና ለማድረግ ተገዶ ማድረጉም ይታወሳል። ይህ ቀዶ ጥገና ደግሞ ሙሉ በሙሉ አገግሞ ወደ ሜዳ ለመመለስ ከባዱን ከ4 እስከ 5 ወራት እንደሚወስድበት ተረጋግጧል። ለአንድ ክለብ የውድድር ዘመን ያለ ዋናው የውስጥ ተከላካይ መጀመር ምን ያህል ከባድ እንደሆነ ሁላችንም የምናውቀው ሀቅ ነው። የሳሊባ አለመኖር በአርቴታ ታክቲክ ላይ ብቻ ሳይሆን በቡድኑ አጠቃላይ በራስ መተማመን ላይም ትልቅ ክፍተት ተፈጥሯል። ነገር ግን መጥፎ ዜና በዚህ ብቻ አላበቃም። ይህንን ክፍተት ለመሸፈንና በተከላካይ መስመር ላይ ሁለገብ አማራጭ ይሆንልናል ተብሎ ትልቅ ተስፋ የተጣለበት ዩሪያን ቲምበር ሌላው የጉዳት ሰለባ ሆኗል። ቲምበር በደረሰበት ጉዳት ምክንያት ለበርካታ ሳምንታት ከሜዳ እንደሚርቅ በይፋ ተረጋግጧል። በአንድ ጊዜ ሁለቱን ቁልፍ ተከላካዮች ማጣት ለአርሰናል የመከላከል ጥራት ትልቅ ፈተና ነው። በአሁኑ ሰዓት የመከላከል ክፍላችን ክፍተት ያለበትና በአስቸኳይ መጠገን ያለበት መሆኑ አጠራጣሪ አይደለም። አርቴታ ይህንን ክፍተት ሳይሞላ የውድድር ዘመኑን መቀጠል እንደማይችልም በሚገባ ያውቋል። ታዲያ ይህንን ክፍተት ለመሙላት አርሰናሎች ምን አደረጉ ነው? መድፈኞቹ እጅ አልሰጡም። አሰልጣኝ ሚካኤል አርቴታና ታዋቂው የስፖርት ዳይሬክተር አንድሪዮ ቤርታ ይህንን ክፍተት በጥራት ለመሙላት በከፍተኛ ሁኔታ እየተንቀሳቀሱ ይገኛሉ። አርሰናል አሁን የሚፈልገው ዝም ብሎ ተጫዋች ሳይሆን በቀጥታ መጥቶ በሳሊባ ቦታ ላይ መጫወት የሚችል ትልቅ ጥራት ያለውና በከፍተኛ ውድድር ላይ የተፈተነ ሴንተር ባክ ወይም የውስጥ ተከላካይ ተጫዋች ነው። እዚህ ላይ ነው እንግዲህ እጅግ አስደሳች የሆነው ዜና የሚጀምረው። አርሰናልና አንድሪዮ ቤርታ በትኩረት ሲከታተሉት የነበረውን እናም በባየር ሊቨርኩሰን ቤት ድንቅ ብቃቱን እያሳየ የሚገኘውን ወጣቱን እናም ተስጦ ተከላካይ ጄሬል ኳሰንን ለማስፈረም የመጨረሻ ምዕራፍ ላይ ደርሷል። አርሰናል ከተጫዋቹ ወኪሎች ጋር ሙሉ ለሙሉ በግል ጥቅማ ጥቅሞችና በደሞዝ ዙሪያ ፍጹም ስምምነት ላይ ደርሷል። ተጫዋቹ በአርሰናል ፕሮጀክት እጅግ መሳቡንና በአርሰናል ማሊያ ስር የመጫወት ከፍተኛ ፍላጎት እንዳለው ለክለቡ አመራሮች በይፋ አስተዋውቋል። ከዚያም በላይ ሊቨርኩሰኖች እንዲለቁትና ወደ ለንደን እንዲያመራ በይፋ ጥያቄ አቅርቧል። ይህ የተጫዋቹ ቀጥተኛ ፍላጎትና ማመልከቻ በአርሰናልና በባየር ሊቨርኩሰን መካከል እየተደረገ ላለው ድርድር ለአርሰናል ወሳኝና ፍጹም የበላይነትን ሰጥቶታል። ለመሆኑ ጃሬል ኳንሳ ለአርሰናል የመከላከል መስመር ምን አይነት ጥራት ይዞ ይመጣል? የሳሊባን ክፍተት በአግባቡ መሸፈን ይችላል? በታክቲክ በኩል በጥቂቱ እንመልከተው። ኳንሳ በባየር ሊቨርኩሰን ቤት በነበረው ቆይታ ኳስን ከኋላ መስቶ በመውጣት በአየር ላይ ኳሶች ባለው የበላይነት እና በአንድ ለአንድ ግንኙነቶች ላይ ባለው ጠንካራ ብቃት ይታወቃል። ይህ ደግሞ ሚካኤል አርቴታ ከተከላካዮቹ የሚፈልገው ዋናው መመዘኛው ነው። ሳሊባ በሌለበት ሁኔታ ኳንሳ ከጋብሪኤል ማጋሊች ጋር ጠንካራ ጥምረት መፍጠር ይችላል። ኳንሳ የቀኝ እግር ተከላካይ በመሆኑ በሳሊባ ቦታ ላይ ያለምንም መቸገር በቀጥታ መግባት ይችላል። ይህም ቤን ዋይት ወደ መሃል ተከላካይነት ከመመለስ ይልቅ የቀኝ መስመር ተከላካይነቱን ይዞ እንዲቀጥልና የቡድኑን መዋቅር እንዳይበላሽ ይረዳል። የኳንሳ ረጅም ኳሶች በትክክል የማሰራጨት ችሎታ አርሰናል ፈጣን ሽግግሮች እንዲያደርግ ትልቅ አቅም ይለግሰዋል። ስለዚህ ይህ ዝውውር በችግር ጊዜ የተገኘ ድንቅ መፍትሄ ብቻ ሳይሆን ለወደፊቱም ለቡድኑ
ትልቅ ጥልቀት የሚሰጥ ኢንቨስትመንት ነው። አሁን ላይ የቀረበው ብቸኛውና የመጨረሻውን ነገር በሁለቱ ክለቦች መካከል ያለው የገንዘብ ስምምነት ነው። በአሁኑ ሰዓት ክለቦቹ በከፍተኛ ሁኔታ እናም በከባድ ሁኔታ የተደራደሩ ይገኛሉ። የጀርመኑ ክለብ ባየር ሌቨርኩሰን ለተጫዋቹ የ50 ሚሊዮን ዩሮ ዋጋ የለጠፈ ሲሆን አርሰናል በበኩሉ ዝውውሩን በ40 ሚሊዮን ዩሮ ለማጠናቀቅ ከፍተኛና ጥብቅ ድርድር እያደረገ ይገኛል። ተጫዋቹ መልቀቅ መፈለጉ ለአርሰናል ትልቅ የበላይነት ስለሰጠው መድፈኞቹ ሊቨርኩሰንን ዋጋ እንዲቀንሱ ወይም በአከፋፈል ዘዴ ላይ ማስተካከያ እንዲያደርጉ እያስገደዱ ነው። ይህ ድርድር በዓለም ታዋቂው የዝውውር ጋዜጠኛ ፋብሪዞ ሮማኖ አንደበት ሄር ዊጎ ለመባል እጅግ በጣም ተስፋ ያለው እናም ጥቂት ጊዜያት ብቻ የቀሩት መሆኑም ተረጋግጧል። ድርድሩ የመጨረሻ ዝርዝሮች ላይ ስለደረሰ በማንኛውም ሰዓት ይፋዊ ስምምነት ሊሰማ ይችላል። ታዲያ መድፈኞቹ ቤተሰቦች እናንተ በዚህ ዝውውር ላይ ምን ታስባላችሁ? ጃሬል ኳንሳ የሳሊባን ክፍተት በሚገባ መሸፈን ይችላል? አርሰናል ለዚህ ተጫዋች 40 ሚሊዮን ማቅረብ ተገቢ ነው ወይስ ሊቨርኩሰን የጠየቀውን 50 ሚሊዮን ከፍሎ በአስቸኳይ ማምጣት አለብን? ሀሳባችሁና አስተያየታችሁን ከታች ባለው በኮሜንት መስጫው ላይ አስፍሩልኝ። ቪዲዮ ላይክ በማድረግ ለሌሎች አርሰናላውያን ሼር ማድረግና አዳዲስ መረጃዎች እንዳያመልጧችሁ ቻናላችን ሰብስክራይብ ማድረጉን በፍጹም እንዳትረሱ። ስለተከታተላችሁ እጅግ በጣም አመሰግናለሁ። ድል ለአርሰናል!